ይላቸዋል። አሁን ከ50 ጀመረ። ሲያየው 50 ብዙ ነው የለም። አብርሃም ድርድሩ ከቤተሰቡ ጋር ነው። ሎጥ ቤተሰቡ ስለሆነ በቃ እሱን እያሰበ ነው። አብርሃም ምናልባት የዛን ሀገር ኤክስፒሪየንስ ዲፕሊ አያቅም ይሆናል። እንዴ ከዚህ ድፍን ከተማ ይሄ እንኳን አይታጣ ለ50 ሰው አትምርም? እምራለሁ እንደሌለ ሲያቅ እምራለሁ በኮንፊደንስ። ምክንያቱም እግዚአብሔር ሁለቱን መላእክቶች ሊያጠፋቸው እንዲያጠፉ ልኳቸዋል። ሄደዋል። ሁለቱ መላእክቶች ሊያጠፉ እየሄዱ እንደሆነ ሰምቶ ነው ከእግዚአብሔር ጋር የሚጨቃጨቀው። ምህረት እየለመነላቸው ነው። እነዚህ ትልልቅ ከተሞች ናቸው። 50 ሰው ብታገኝ አትምርም? ምራለሁ ለ50 ሰው እንደሌለ ሲያቀው ጌታ እኔ ትቢያም መሆን ሰው ያውን ካንተ ጋር ከራከራለሁ በቃ እንዴ ገብቼበታለሁና ልቀጥል እስቲ 5 ሰው ቢጎድልስ 45 ብታገኝስ? ከዛ የለም። አብርሃም ስማርት ሙቭ ነው የወሰደው። ነግራቸዋለሁ። 45 ብታገኝስ አትምርም? ምራለሁ 45 ማለት አሁን የጌታን ልብ ቼክ እያደረገ ነው። ጥቂት እንኳን ቢያገኝ ጥቂቱን እንደሚያስጥል አብርሃም እየገባው ነው። በቃ እሺ 30 ብታገኝስ አለው። 30 ባገኝ እምርልሃለሁ አለ። በቃ ይሄን ነገር ይኸው እንግዲህ ገብቼበታለሁ ልቀጥል አለ። ጌታዬ ሆይ በቃ እንደ እንትን አትቁጠርብኝ 20 ብታገኝ አለ። 20 ባገኝ እምራለሁ አለ። በቃ እንዴ ጀምሬያለሁ ልቀጥል። እሺ ጌታ ሆይ 10 ብታገኝ አለ። 10 ባገኝ እምራለሁ አለ። ከዛ በኋላ ከወረደ ቤተሰቡን ነው የሚጠራው። ምክንያቱም ሎጥ ሚስቱ ልጆች አሉ። ከ10 በታች እነሱ ነው ያሉት። በቃ ጌታ ሆይ ችግር የለም አለ። ምክንያቱም በጥቂት ቁጥር ጥቂቱን እንደሚያድን ስለገባው በቃ ያ ቤተሰብ ይድናል በሚል ትቶ እንትን አደረገ። ምንድነው ከእግዚአብሔር ሀርትም ከአብርሃምም የምትማሩት? አብርሃም ይሄን ነገር ሲያነሳ የእግዚአብሔርን ልብ ነው በዚህ ውስጥ የምታውቁት። እግዚአብሔር ድፍን ከተማ ቢጠፋ ድፍን ከተማ ቢበላሽ 5-10 ሰው እዛ ከተማ ውስጥ ካገኘ ስለዛ ሰው እግዚአብሔር ያንን ከተማ ይምራል። አንዳንድ ጊዜ አንዳንድ ከተሞች እኮ ሰርቫይቭ ማድረግ የቻሉት ቅዱሳን ያወቁት እንጂ እነሱ ስለተቀመጡ ነው። ለምን ካላችሁ እግዚአብሔር ከቅዱሳኑ ጋር ኪዳን ያደርጋል። እግዚአብሔር በብዙ ሰዎች የሚሰራ አምላክ አይደለም። ይሄ ብዙ ግርግር ጠርቶ ብዙ ሰው ሰብስቦ በእነሱ የሚሰራ አምላክ አይደለም። ሰምታችሁኛል? በእነሱ የሆነ ወከባ ፈጥሮ ምናምን የሚሰራ አምላክ አይደለም። እግዚአብሔር ሁሉ ጊዜ ኪዳኑን ካያችሁት ከግለሰብ ጋር ነው። የሆነ ሀገር ጠርቶ ይሄን ሀገር አይልም፣ ከአንድ ግለሰብ ጋር። እግዚአብሔር ከከተማ ጋር ንክኪ ከፈለገ አንድን ሰው ነው ከተማ የሚያደርገው። ለምሳሌ መጽሐፍ ቅዱስ እግዚአብሔርን የእስራኤል አምላክ ይሏል አይደል? እስራኤል ብሎ የጀመረው እኮ ከአንድ ያዕቆብ ነው። በቃ አንተ እስራኤል ትባላለህ አለው፣ እስራኤል ተባለ። ሰውየውን 12 አደረገው። 12ቱ እየበዛ ሄደ፣ ከተማ ሆኑ። ከአንድ ሰው ነው ኮቨናንት የጀመረው። አብርሃም ጋር ሲመጣ አብርሃምን ብቻ ጠርቶ ነው ከአብርሃም ኮቨናንት አደረገ። በቃ ከአብርሃም ጋር ቀጠለ። ለምንድነው እግዚአብሔር እንደዚህ የሚያደርገው ብዬ ጠይቄ ያውቃለሁ። ማለት ምን እያየህ ነው? ምንድነው የምትረዳው? ምን አይተህ ነው ጌታ ሆይ ብዬ ጠይቄ ያውቃለሁ። አንዳንድ ጊዜ እናንተን ጠርቶ በቃ እባርካቸዋለሁ ለብዙ ህዝብ እንድትተርፉ አደርጋቸዋለሁ ብሎ ኪዳን ሲሰጣችሁ እናንተ ግለሰብ አንድ ሰው ነው የምታዩት። እግዚአብሔር አንድ ሰው እያየ አውርቶ አያውቅም። ከተማን የሚያክል ነገር ለመፈወስ ጌታ ኢየሱስ እኮ ከተማ ውስጥ ሄዶ ነው መበጥበጥ ያለበት። ከተማን ለመፈወስ ከተማ ውስጥ ገብቶ ነው ከተማን መረበሽ ያለበት። ከተማን በምን እንደሚበጠብጥ ከተማን በምን እንደሚያስጥል ግን ያውቃል። ሰው ሁሉ የራቃት አንድ ሴት ጋር ሄድና እሷን አውርቶ እሷን ወደ ከተማ ይላካታል። ለምን? ከሱ ጋር ያላት ንኪኪ ከተማውን ሁሉ ገልብጣ ይዛ እንደምትመጣ ያውቃል። እሷ የምታውቀው ከሆነ ህዝብ ከሆነ ህብረተሰብ ሸሽታ ውሃ ተደብቃ ልትቀዳ ነው የምታውቀው። እግዚአብሔር ግን ገና ሲያገኛትና ክሊክ ሲያረጋት ከተማ የሚጎትት አኖይንቲንግ እሷ ውስጥ ያውቃል። ምናልባትም ሲመስለኝ ጌታ ኢየሱስ እንደዚህ አላት፣ ሂጂ እስቲ አንቺ ባልሽን ይዘሽ ነይ አላት። ባል የለኝም አለችው። አይ አንቺ እውነት ተናግረሻል፣ 5 ባሎች ነበሩሽ፣ አሁን ካንቺ ጋር ያለውም ባልሽ አይደለም 6ኛ። ሴትዮዋ እያገባች እየፈታችም አትራክት የሚያደርግ ነገር አለባት ማለት ነው። 5 ከደረሰች 6ኛ ራሱ ቤቷ ውስጥ አለ። እንደፈታች እያወቁ ሰው እኮ ፈታል ሲባል እንዴ ማን ከሷ ጋር ይሆናል ነው እንዴ? እንደዛ ነው የሚለው አይደል? ሴትዮዋ ሶፍ አትራክሽን አለባት። ያላወቀችው ያንን ግሬስ የሰጣት ከተማ እንዲስብ ነው። ሰይጣን ማኒፑሌት አድርጎ 5ኛ ባል አድርሷታል። ጌታ ሲመጣ ነው ሮንግሊ እየተጠቀመው ነው። እኔ ገለብጠውና ከተማ እንድትጎትች ያረግሻለሁ አለ። አንድን ሴት ጎትቶ ጉዷን ነገራትና ቀጥ
ቁርጥ ብላ የምቀዳበትን ጥላ ከተማ ውስጥ ገባችና ኑ ጉዴን የነገረኝ ላሳይሻል። ድሮም አንቺ አትራክት ታረጊን ነበር፣ አሁንማ ግሬሱ ለከተማ ነው የተሰጠው። አንዳንድ ሰው እኮ አለ እንደዚህ አይነት ቅባት ተሰጥቶት አያውቀውም። ሰይጣን እዛ ሰፈር ብቻ መጫወቻ ያደርገዋል። ብዙዎቻችሁ የሆነ ኃይል እኮ ተሰጥቷቸዋል። ዛሬ እሱ ኃይል መንቀሳቀስ ይጀምራል። እሱ ኃይል መውጣት ይጀምራል። እግዚአብሔር የሆነ ነገር ሲናገራችሁ ያለ ሁለት ሐሳብ እንድትከተሉት ነው የሚፈልገው። ሐዋርያ ጳውሎስ ለዛ ነው ሲናገረው ወዲያው ከስጋና ደም ጋር አልተማከርኩም አለ። ለምን ከተባለ ስጋና ደም ማማከር ከጀመሩ አትችልም። ፋሚሊ የለም፣ ዘመድ የለም። በማ በኩል በበከሌ በኩል ነው። እንደኝን ይደረድራል። ይሄን መስማት ስለማይፈልግ ይዘ አልተማከርኩም። በቃ ይኸው ስራ እንደፈለክ ልጁን አለ በእኔ ሁኔታ ሊገልጥ በወደደ ጊዜ ሲል በአንተ ቁመና፣ በአንተ ድምፅ፣ በአንተ አመለካከት ይውላችሁ። ብዙ ጊዜ አገልጋዮች ወዳጆቼ ማጋጥሞኝ ያውቃሉ። የራሳቸውን ቪዲዮ ቁጭ ብለው ስከፍትላቸው አሳልፈው ቀይረው ይሉኛል ማለት ለምንድን ነው? ድምፄን አልወደውም። በእውነት እኔ ራሴ እንደዛ አልነበር። በጌታ በኢየሱስም የኔ ድምፅ የተባረከ ነው። ዓለም የሚሰማው ድምፅ እኔ ራሴ ሰማዋለሁ። አክሰፕት እንዳታረጉት ነው የሚያደርጋችሁ። ታውቃላችሁ። አብዛኛው ፕሪቸር ጠይቁት እስቲ ድምፄን በእንትን ስሰማው እንኳን ይላል። ድምፃችን እንኳን አኖይንት አድርጎታል ጌታ። ከኢንዲቪጁዋል ጋር እግዚአብሔር ኮቨናንት ሲያደርግ ሰውየውን አስቦ ኮቨናንት አድርጎ ኪዳን አድርጎ አያውቅም። አንድን ሰው ጠርቶ ይውላችሁ፣ ለምሳሌ ፕሮፌትን እዚህ ሲጠራ እናንተ ሁሉ በዚህ ቀን ታስባችኋል በሱ ውስጥ። ስለዚህ ዛሬ የሚለቀቅ በረከት በሱ ጥሪ ውስጥ የመጀመሪያ ቀን ላይ የታሰበ ነው ማለት ነው። አብርሃምን ጠራውና አብርሃምን ለብዙ ሕዝብ አደርጋለሁ አለው። አብርሃም እንደዛ ተብሎ ያንን ቃል ይዞ ለብዙ ሕዝብ አንድ አገልጋይ እንደውም በጣም ያስገረመኝ አብርሃምን እንደውም የሚቀልዱበት ይመስለኛል አለ። ለምን የብዙዎች አባት አደርጋለሁ ስላለው ጧት ሲወጣ እንዴት አደርክ የብዙዎች አባት፣ ሰላም ነኝ ብዙዎች አባት እየተባለ ምንም የለም። አብርሃምን ኮቨናንት ኪዳን ሰጥቶታል። አብርሃም ግን ስለ ኪዳኑ አልገባው። አብርሃም 20 ምናምን ዓመት ሲጠብቅ አብርሃም የጠበቀ ነው የሚመስላቸው። አብርሃም አይደለም እግዚአብሔር ነው አብርሃምን 20 ምናምን ዓመት የጠበቀው። ለምን እያሳየው የሚያሳየውን አንደርስታንድ አላረገው። ከዛ ተናዶ አንድ ቀን አብርሃም እንደዚህ አለ፣ ምን ባርካለሁ ትለኛለህ? ምን አበዛለሁ? ምን አለኝ? የቤቴ ሰው ደማስቆ ሰው ኤሌዘር ነው ያለው፣ እሱ ሊወርሰኝ ነው። ምን አለ? ኖ ማንም አይወርስም፣ አበዛለሁ ይሏል። አሁን አበዛለሁ የሚለው ሲገባው ነው አብርሃም ልጅን ያገኘው። አበዛለሁ የሚለው እይታ በአብርሃም ሚስት በሳራ ውስጥም እንደገባ የምታውቁት ልጅ ተሰጥቷት ልጅ አቅፋ እንደዚህ ትላለች። አንድ ልጅ እኮ ነው ያላት። ለአብርሃም ማን በነገረው ሳራ ልጆችን እንደምታጠባ ይላል። ስለዚህ ጄኔሬሽን ዩ ይሄ አይደለም ይላቸዋል። ምን እያደረገ ነው እግዚአብሔር ይሄን የሚናገረው? ኪዳኑ ከአንድ ሰው ጋር ነው እግዚአብሔርን ለመባረክ። አይኖ ይሄን የምናገረውን አውቃለሁ። አንድ ሰው ጋር ኪዳን እግዚአብሔር ያደርጋል። በአንድ ሰው ህይወት ውስጥ ባደረገው ኪዳን ነገሮችን ይቀይራል እግዚአብሔር። አንድ ነገር ለምሳሌ ማንጎን በደንብ በልቼ ማንጎን ፍሬውን ብቻ አስቀርቼላችሁ ይሄ ምንድነው ብላችሁ ምንድነው የምትሉኝ? እስቲ መልሱ። ምንድነው የምትሉኝ? እናንተ ሁላችሁም እንደዛ ነው የምትሉኝ። እግዚአብሔርን ብታሳዩት እንደዛ አይላችሁም። የእግዚአብሔር ቋንቋ አይደለም። ምንድነው ይሄ ጌታ ሆይ ብትሉት እንደናንተ የማንጎ ፍሬ ነው ልጄ አይልም። ይሄ ደን ነው ይላል። አንድ ማንጎ ሲያይ እግዚአብሔር ደን ነው የሚያ እቺ በስታ ደን ነው፣ ይሄ ደን ነው ማንጎ አይደለም ደን ነው ይላል። አንድ አብርሃምን ሲጠራ ውስጡ ኔሽን ስላየ ነው። አብርሃም የሚያውቀው ምንም የለኝም የምታቀፈው ልጅ የለኝም ይላል። እግዚአብሔር የአብርሃም እቅፍ የሚል ገና አዘጋጅላለሁ ህዝብ ስላለ ነው። እግዚአብሔር ለብዙ ህዝብ ያረጋቸዋል፣ ለብዙ ህዝብ ያረጋቸዋል። አሜን። እግዚአብሔር ደስ የሚለኝ ነገር ሰውን መባረክ ምድርን ማሳረፍ ሲፈልግ ሰው ሁሉ የናቀውን ሰው ይመርጣል። መጽሐፍ ቅዱስ የዓለምን ጠቢባን ሊያስንቅ የዓለምን ሞኝ ነገር መረጠ ይላል። ሰፈር ውስጥ አትችልም፣ የለም ምናምን የሚባሉ ሰዎች እነሱ በተራቸው የለህም አትችልም ይላሉ። አንስቷቸው ጌታ እግዚአብሔር የተነቀፋችሁበትን ነገር ያስወግድላችሁ። አሜን። የሚያሳርፍ የእግዚአብሔር እጅ ስላለ እግዚአብሔር የተስፋን ቃል ሲሰጣችሁ እግዚአብሔርን አይታችሁ ተራመዱ፣ ራሳችሁን አትዩ። ሰይጣን ሁሉ ጊዜ ብዙን ሰው የሚሸውደው እግዚአብሔር በሰጠው ቃል ራሱን አይቶ እንዲጀምር ያደርገዋል። ይኸውላችሁ ደስ የሚለኝ አንድ ቃል አለ። ስሙ እግዚአብሔር የሆነ ይላል መጽሐፍ ቅዱስ ኤርምያስ 33 ላይ ስሙ እግዚአብሔር የሆነ ያደረገውም እግዚአብሔር
ያጸናው ዘንድ የተናገረው እግዚአብሔር ይላቸዋል። ማለት በኤክስፕላኔሽን የሚጀምረው ነገሩ ከፍ ያለ ስለሆነ የተናገረውን ወቀው ነው። ከናንተ ጋር ያለ እግዚአብሔር ትልቅ አምላክ። አንድ ያልገባችሁ ትልቅ ትሩዝ ልንገራችሁ። እግዚአብሔር የተናገረኝ ቤተክርስቲያን ላይ ይሄን ነገር ተናግሬዋለሁ። ብዙ ሰው ማያውቀው አጋንንትን የጨለማ ስራን የሚሰሩ ዊችክራፍትን የሚሰሩ ለመምታት ሰው አገልጋይ ነው የሚፈልገው። በክርስትና ህይወት ደካማ የሚባለው ሰው የጨለማን ኃይል መምታት ይችላል። I'm telling you ጌታ ፊት ይሄ ቀልድ አይደለም ማወራችሁ። ሰይጣን ግን ውስጣችሁ ያለውን ነገር እንድታውቁት አይፈልግም። ይሄን ሚስጥር ልንገራችሁና ጸልይላችኋለሁ። ለምንድነው እንደዚህ አይነት ፓወርና ፖቴንሻል ሰው ያለው ካላችሁ ብዙ ጊዜ አንደርስታንድ የምታረጉት የመንፈስ ዓለምን አረዳድ በስጋዊ ስለሆነ ነው። የመንፈሳዊ ዓለምን ስሌት የመንፈሳዊ ዓለምን ንግግር በስጋዊ ነው የምትተረጉሙት ብዙዎቻችሁ። ለምሳሌ የድሮ ነገስታት አይታችሁ ከሆነ ወንዶች ልጆች ሲወለድላቸው ደስ ይላቸዋል። ለምን ከተባለ የሚተካኝ ልዑል ነው የተወለደው ይላሉ። ልጁ ገና ከመወለዱ ጀምሮ ልዑል ነው፣ አለቀ። እንደ ልዑል እየተንከባከቡት ነው የሚያድገው። ጌታ ኢየሱስን ልጠይቃችሁ እስቲ ያዳነን ታምራት ማድረግ የጀመረው እድሜው 30 ሲሆን ይላችኋል አይደል ባይብል? በቃ ቀጥታ ሙሉ ጊዜ ያገልጋይ ማለት ነው። ምክንያቱም ከአባቱ ጋር እንጨት ይሰራ ነበር ይላል፣ አናጺ ነበር ይላችኋል አይደል? ጌታ ኢየሱስ ገና ተወልዶ አራስ እያለ ገና የቀናት ልጅ እያለ መጥተው ወርቅ ስጦታን ይሰጡታል። ምን የት ጋር ሊያጌጥበት ነው የወርቅ ስጦታ የሚሰጡት? ወርቅ የሚጎትተው አይደንቲቲው ነው። መንፈስ ዓለም ሕፃንም ሁን እደግም በተጠራበት ጥሪ ነው የሚያውቀው። የደከመ አገልጋይ እርሱ ነው እንደደከመ የሚያውቀው እንጂ መንፈስ ዓለም በተጠራበት እሳት ነው የሚያውቀው። ለዛ ነው የደከመው እንኳን አጋንንትን መምታት ይችላል እምላችሁ። ለዛ እኮ ነው መጽሐፍ ቅዱስ ስለ ጌዲዮኖች ሲናገር እየደከሙም ያሳድዱ ነበር ይላል። ለዛ ነው መጽሐፍ ቅዱስ ኃይሌ በድካም ይገለጣል ይላል። እግዚአብሔር ዛሬ ከአንድ ሰው ጋር በሚያደርገው ኪዳን ይሄን ምድር ይፈውሳል። አሜን። አንድ ሰው ጋር በሚያደርገው ኪዳን ይሄንን ምድር ይፈውሳል። አሜን። እግዚአብሔር ትውልድ ይፈውሳል። አሜን። የሆነ በኃይል በቅባት የሚነሱ ሰዎች አሉ። የሆነ ምድሪቱን የሚነቀል ክብር ይዘው የሚነሱ ሰዎች አሉ። አሜን። ልክ እንደ ያቤጽ የሚጸልዩ ሰዎች ጌታ ሆይ መባረክን ባርከኝ ሀገርንም አስፋ የሚሉ ሰዎች፣ ለቤተሰባቸው ለምድራቸው እረፍት መሆን የሚፈልጉ ሰዎች እዚህ ውስጥ እንዳሉ አውቃለሁ። አሜን። እነሱ መነሻ ቀን ደግሞ ዛሬ ነው። ለብዙዎቻችሁ የበረከት ደጆች ይከፈታሉ። አሜን። ለብዙዎቻችሁ የበረከት ደጆች ይከፈታሉ። አሜን። የሚያስደንቅ ደጆች ይከፈታሉ ዛሬ በሉ። በረከትን በሉ እቀበላለሁ በሉ። እቀበላለሁ በሉ። ኃይልን በሉ። እካፈላለሁ በሉ። እካፈላለሁ በሉ።